አንድ ዊዝደም አካፍላችኋለሁ። ሰው የጌታ መንፈስ በመካከላችን አለ። ሁለት ክፍል የመስቀል ውጤቱን ነው የምንናገረው። ርዕስ የምትይዙ የመስቀል ውጤቶች ወይንም ደግሞ ከጸለዩ በኋላ ቅድም እንዳነበብኩላችሁ ከጸለዩም በኋላ ተሰብስበው የነበሩበትን ቤት ይላልና ከጸለዩ በኋላ በሚል ሐሳብ ነው መነጋገር የፈለኩትኝ። የእግዚአብሔር ሕልውና በህይወታችን ላይ ይጨምራል። ምን ካልን በኋላ? ከጸለይን በኋላ። ክብር ለጌታ ይሁን። ከጸለይን በኋላ የእግዚአብሔር ሕልውና በህይወታችን ላይ ይጨምራል። ምን ማለት ነው? እዚህ ክፍል ላይ ከጸለዩ በኋላ ተሰብስበው የነበሩበትን ቤት የጌታ መንፈስ እንደሞላውና በሁሉም ላይ መንፈስ ቅዱስ እንደመጣ ከዛ በኋላ ደግሞ የእግዚአብሔርን ቃል በግልጥ እንደተናገሩ ይሄ ክፍል አስጨብጦ ይናገረናል። ይሄ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በደል መተላለፍ በመስቀል ላይ ዋጋ ከከፈለ በኋላ ነው። መንፈስ ቅዱስ በክርስቶስ ኢየሱስ ለሚያምኑት አብሯቸው ሊኖር እስከ ምድር ዳርቻ ከነሱ ጋር ሊሆን ሊመራቸው ሊያጽናናቸው የእግዚአብሔርን በጎ ፕሮግራም በህይወታቸው ሳይራራ ሊፈጽም በቃል ኪዳን ወደ ምድር መጥቷል። እኔ ብሄድ ይሻላችኋል፣ እኔ ብሄድ ይሻላችኋል፣ እኔ ከሄድኩ በኋላ ግን ከኔ ጋራ ያለው አለ። ሃሌሉያ! እኛ ጋራ ያለው እናንተ ጋር ይመጣል አለ። በላይ ምክር ቤት የተወራ አጀንዳ ሁሉ በሰማያት የተነገረ የእግዚአብሔር ሐሳብ ሁሉ እሱ እግዚአብሔር ስለሆነ በመንፈስ ቅዱስ አማካኝነት የእግዚአብሔር መንፈስ እሱ እግዚአብሔር የሆነው በእናንተ ይመጣና የኔን አጀንዳ ያለመከልከል ይፈጽማል አለ። መንፈስ ቅዱስ በክርስቶስ ኢየሱስ የዳኑትን ሰዎች ከማጽናናት ባለፈ በእግዚአብሔር ዓላማ በክርስቶስ ስለመጡ በዚህ ምድር ቆይታቸው ያለምንም ከልካይ ለራሳቸው ሳይራራ አንድ ለራስ ሳይራራ ላንተ ፕሮግራም ሳይራራ ላንተ አጀንዳ ሳይራራ ለቤተሰብ ሳይራራ ለማንም ሳይራራ ፍቃዱን ይፈጽምብሃል። ይሄ በዚህ መጽሐፍ ላይ ተረጋግጧል። በርካታ የእግዚአብሔር ሰዎች የራሳቸው አጀንዳ፣ የራሳቸው ፍላጎት፣ የራሳቸው እቅድ የነበራቸው ናቸው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ከተቀበሉ በኋላ ግን በዋጋ ስለተገዙ የራሳቸው አጀንዳ መንፈስ ቅዱስ አስቀመጠና የራሱን አጀንዳ በህይወታቸው ውስጥ ፈጸመ። ክብር ለስሙ ይሁን። አሜን። ይውሰደው። የኛ የምንለው ነገር አይኖር። አሜን ነው። ስለዚህ እዚህ ክፍል ላይ ተሰብስበው ከጸለዩ በኋላ ይላል። እስቲ ድገሙ ከኔ ጋር፣ ከጸለዩ በኋላ። ይሄ ጊዜ፣ ይሄ ዘመን፣ ይሄ ሰዓት ለእያንዳንዳችን ከጸለይን በኋላ የሚሆነውን ማወቅ መቻል አለብን። የሚጸልዩ ሰዎች የሚሆንላቸው ነገር አለ። የማይጸልዩ ሰዎች ደግሞ የሚሆንባቸው ነገር አለ። ከጸለዩ በኋላ በዙሪያቸው ላይ እና በውስጣቸው የእግዚአብሔር መንፈስ መጣና ሞላቸው። አካባቢያቸው ጠቅላላ ቴሪቶሪያቸው የመንፈስ ቅዱስ መገኘትና ህልውና በላያቸው ነበረ። የመንፈስ ቅዱስ መገኘትና ህልውና ቤታቸውን፣ ህይወታቸውን፣ ቢዝነሳቸውን፣ አገልግሎታቸውን የሞላበት ዋነኛውና ትልቁ ዓላማ ከጸለዩ በኋላ ነው። የመጣው ነገር የመጣው ከጸለዩ በኋላ ነው። የሚሆነው ነገር ሁሉ የሚሆነው ከጸለዩ በኋላ ነው። ከዛ በኋላ በግልጥ የእግዚአብሔርን ቃል ተናገሩ ይላል። ይኸውላችሁ በዙሪያችን በዚህ በወደቀ ዓለም ስንኖር የጨለማው ዓለም ገዢ በአንድም በሌላም በአካባቢዎች ላይ አለ። አንድ ትልቅ ሚስጥር ነው ዛሬ የምነግራችሁ። አንድ ካራክተር ነግራቸዋለሁ። ይህም ካራክተር ምንድን ነው ካላችሁኝ፣ የሰይጣን ካራክተር ነው። ሰይጣን በአንድ ስፍራ ለረጅም ጊዜ ሳያስታውቅ የመቀመጥ አቅም አለው። ለምሳሌ እባብን ተመልከቱት። ከተለያዩ ፍጥረቶች መካከል ለየት የሚያደርገው ያለምንም ውሃ፣ ያለምንም ምግብ፣ ያለምንም አየር በአንድ ቤት ውስጥ በማሰሮ በታች ከዓመት በላይ የመቆየት ሪዚስት የማድረግ አቅም አለው። ብዙ እንስሳት ይሄንን ዴቨሎፕ አላደረጉትም፣ አይችሉትም። የሰይጣን አንደኛውና ትልቁ ካራክተር ዝም በሚሉ ሰዎች፣ በማይጸልዩ ሰዎች በቴሪቶሪያቸው በዙሪያቸው ላይ ለረጅም ጊዜ ሳያስታውቅ የመቀመጥ አቅም አለው። ለምንድን ነው? አካባቢህ ላይ አለ፣ አታውቀውም። ነገር ሲበላሽብህ ብቻ ነው የምታውቀው።
አልከናወን ሲል ብቻ ነው የምታውቀው። ትለፋለህ ለውጥ ሳይኖር ብቻ ነው የምታውቀው። መጽሐፍ ቅዱስ ስለዚህ መድኃኒት ሲናገር ከጸለዩ በኋላ የሚሆን ነገር አለ። ዛሬ አንድ ሰው በዚህ ቪክትሪ ይባረካል። ማን ነው ጮሆ አሜን የሚለኝ? ይሄ ብርሃን አንድ ሰው ላይ ይበራል። እንጸልያለን፣ አካባቢያችን በመንፈስ ቅዱስ ይሞላል። አንዳንድ ነገሮች የመንፈስ ቅዱስ ኃይል ወደ ቤታችንና ወደ ህይወታችን በሙላት የሚገለጡት አጥብቆ በመጸለይ ውስጥ ነው። ለዚህ ነው መጽሐፍ ቅዱስ ያዕቆብ 4 ላይ ቅድም ያዕቆብ 4:7 ላይ ሰነብላችሁ እንዲህ አለ፣ ዲያብሎስን አለ ምን በሉት? ተቃውሙት። ከናንተ ምን ይላል? በቃ ይሄ የክርስቲያን ስራ ነው። ይኸውላችሁ አንድ ነገር ካልለቀቀ አንድ ነገር አይመጣም። አንድ ነገር ካልሄደ አንድ ነገር አይመጣም። አንድን ነገር ለማስኬድና አንድን ነገር ለማምጣት የመጀመሪያ የመንፈሳዊ ሰዎች እርምጃ ጸሎት ይባላል። ይሄ ዓመት እንጸልያለን። ማን ነው ጮህ አሜን ይበሉ? ከዛ አካባቢ ላይ ነገሮች ሁሉ ይስተካከላሉ። ማን ነው አሜን የሚለኝ? በመጸለይ ውስጥ በሚጸልዩ ሰዎች መካከል የሚመጣ የእግዚአብሔር ህልውና ወይም ደግሞ የሚመጣ የእግዚአብሔር ፕሬዘንስ አለ። የእግዚአብሔር ፕሬዘንስ ባለበት ውስጥ በጣም ብዙ ነገር አቬለብሎች ናቸው። አክሰስ ማድረግ ትችላለህ። ለምን? የእግዚአብሔር ህልውና በሌለበት የእግዚአብሔር መገኘት የእግዚአብሔር ህልውና ሲኖር የእግዚአብሔር የሆነ ነገር አለ። እስቲ አንድ ሰው ጮህ ጸልያለሁ ይበል። ሲደጋሙና ጸልያለሁ። ስለዚህ ስፍራ መልቀቅ መቻል አለበት። የመጀመሪያው ዛሬ ላሳያችሁ የምፈልገው ነገር ምንድነው? የእግዚአብሔር ህልውና በመጸለዩበት ጊዜ አካባቢያችሁ ላይ ይመጣል። መጸለይ ማቆም የእግዚአብሔር ህልውና ሊኖርበት የተገባው ቦታ ላይ የሌላ ነገር ህልውና እንዲኖር በገዛ ፍቃድ ላይሰንስ መስጠት ማለት ነው። አንዳንድ ነገሮች በዙሪያ የበዙት የእግዚአብሔር ህልውና ባለመኖሩ ነው። የእግዚአብሔር ህልውና ባለበት ቦታ ሌላው ነገር እየለቀቀ ይመጣል። በርካታ ሰዎች በብዙ ነገር የተሸፈኑ በዙሪያቸው ባለው ጉዳይ ነው። ግልግሎትህ፣ ህይወትህ፣ ኑሮ፣ እንቅልፍ ማጣትህ፣ ስኬት ማጣትህ፣ አካባቢው ላይ ያለው ነገር የዚህ ነገር ውጤት ነው። ህይወት ትግል ከሆነብህ፣ ኑሮ ትግል ከሆነብህ፣ አካባቢው ላይ ያለው የጨለማው ስፒሪት አቅም አግኝቷል፣ ጉልበት አግኝቷል። ምክንያቱም ባንተ አለመሳካት ነው የሱ ስኬት፣ ባንተ ማልቀስ ነው የሱ ሳቅ፣ ባንተ እድሜ መቃጠል ነው የሱ ስትሪንግዝ የሚጨምረው። ስለዚህ ያንተ ስኬት የሚመጣው ከጸለይክ በኋላ ለነገሮች ማስተካከያና የእግዚአብሔር ፕሮግራም ባንተ ቀጣይነት እንዲኖረው የዲሞክራሲ ዓለም ስለሆነ ዓለም እግዚአብሔር መንፈስ ቆንጥጦ ማንንም ስለማያጸልይ ውጤትን የሚያጸልይ ኢንተረስትን የሚያጸልይ የሚሆንልህን ነገር ስታቅ ነው የምትተጋው። በምንጸልይበት ጊዜ የእግዚአብሔር ፕሬዘንስ በዙሪያችን ይሸፍነናል። ሃሌሉያ። እኔ እግዚአብሔር እንደዚህ ብሎኛል። የሆነ ሰው ወደ ስኬት ስለሚሄድ መጸለይ ይጀምራል። በጣም ብዙ ሰዎችን ማስቆም ትችል ይሆናል። የሚጸልዩ ሰዎች ግን ማስቆም አትችልም። ምናልባት ፀሐይ በምስራቅ ትወጣና በምዕራብ ልትገባ ትችላለች። የሚጸልዩ ሰዎች ግን ማስቆም ስለማትችል ምንም ማድረግ ስለማትችል አቅጣጫ ብትቀያየርም ለውጥ አታመጣም። ሳን ሰው ጮህ ጸሎት ይበለኝ። ዛሬ ይህንን እንደምነግራችሁ አንዳንድ ጊዜ ይሄኛውን ዓለም ከበርካታ ሰዎች ጋር ስለምገናኝ ዝም ብዬ ክርስቲያኑን ህይወት ስመለከተው እንዲጸልይለት እንጂ እንዲጸልይ አቅም የለውም። የሰይጣን ትልቁ ታርጌት ደግሞ ዋናውና ትልቁ እንዳትጸልይ ነው። መንፈሳዊ እንድትሆን ስለሚነግርህ ወደ ቸርች ትሄድና የሆነ አገልጋይ ትፈልግና እጁንም እግሩንም ዳሶ ደባብሶ ሲጸልይልህ በዙሪያ የሆነ የእግዚአብሔር ነገር ይመጣል። ኖ ቤት ራስህ ነው የምትሰራው። ወጡን አንተ ነው የምትሰራው። እንጀራውን አንተ ነው የምጋግረው። አንዳንድ ነገር ነው ከውጭ የሚገዛው። ብዙ ነገር ያለው እጅ ላይ ነው። አንድ ሰው ይጸልያል፣ የእግዚአብሔር መንፈስ ይሸፍነዋል። ስለዚህ በምንጸልይበት ጊዜ አካባቢያችን ላይ ያለው ሰፈራችን ላይ ያለው ነገሮቻችን ላይ ያሉት ነገር እየለቀቁ ነው የሚሄዱት። ማን ነው አሜን ያለኝ? በኢየሱስ ስም ይሆንልህ። ይኸውልህ እዚያ ትንሽ ከጸለይክ ትንሽ ነው ፕሬዘንሱ። በደንብ ከጸለይክስ አካባቢውን ትሸፍናለህ፣ ሀገሩን ትሸፍናለህ። ይኸውልህ ባስለቀቅ ቁጥር የጨለማው መንግስት በተጋፋው ቁጥር ብርሃን ወደ አንተ ስለሚመጣ ቀላል ነገሮች እጅህ ይገባሉ። የሚጸልዩ ሰዎች በኢየሱስ ስም ይወርሳሉ።
መውረስን የምትፈልግ ግን መጸለይን የማትፈልግ የጨለማ ኪንግደም አካባቢህ ላይ ነው ያለው። ህይወትን መንጠቅ አይችልም መንፈስ ቅዱስ ውስጥ ስላለ። ከዛ ውጪ ግን በማጣት ነው የምትኖረው። ከዛ ውጪ ግን በጉስቁልና ነው የምትኖረው። ከዛ ውጪ ግን በምሬት ነው የምትኖረው። ከዛ ውጪ ግን የሰው እጅ እየጠበክ ነው የምትኖረው። ከዛ ውጪ የሆነ ነገር ከውጪ ኖ፣ አንተ ውስጥ ያለው ብርሃን ትጮሃለህ፣ አካባቢውን ይሸፍነዋል። ትለምነዋለህ፣ ይመጣልሃል። ትጠራዋለህ፣ ይዋጋልሃል። አካባቢህ ላይ የጨለማ መንፈስ አይሰለጠንም። ክብር ለስሙ ይሁን። ሃሌሉያ። ይህን ለምን እንደምትነግረን ካላችሁ ምጽፉ ሰዎች እቺ ምድር በከፍተኛ ጉልበት ከፊት ይልቅ አሁን ላይ ሜቲ በከፍተኛ ጉልበት ተለዋዋጭነት እያመጣች ነው። አንደኛ አልቃለች፣ ሪሶርሱ አልቋል። ጌታ ኢየሱስ በቅርቡ ይመጣል። ምን ነው ሐሳብ አልቀየረም እኮ ሲቆይ በቅርቡ ይመጣል። ስለዚህ ነገ ትናንት ያየው ነገር ዛሬ የለም። ዛሬም ያለው ነገር ነገ ሊኖር ምንም ተጨባጭነት የለም። በዚህ በተለዋዋጭ ዓለም ውስጥ ሰው ብቻ አይደለም እየተቀያየረ ያለው፣ ተፈጥሮ ራሱ እየተቀያየረች ነው ያለችው። ዛሬ አለ የምትለው ነገር ነገ ላይኖር ይችላል። ዛሬ የተደገፍከው ነገር ነገ ሊሰበር ይችላል። ነገር ግን ወየው የሚል የጨለማው ዓለም ሰርፕራይዝ ከሚያደርግ በእግዚአብሔር መገኘት ውስጥ በምትሆንበት ጊዜ፣ ለዚህ ነው መጽሐፍ ቅዱስ ሲናገር ያ ቤት ጎርፍ መታው ይልና፣ ንፋስ መታው፣ ዝናብ መታው ይልና አወዳደቁ የከፋ የሆነ ይላል። አንደኛውስ ቤት ባለት ላይ ያለው ምን ማለት ነው? ስለሚጸልይ በኢየሱስ ላይ የተመሰረተ ስለሆነ ምንም የሚመታው ነገር ቢመታው እንደጸና። አየህ፣ በምትጸልይበት ጊዜ ብቻ ነው መጽናት የምትችለው። ከጠላት ዓለም ተግዳሮት፣ በዙሪያ ካለው ተልእኮ፣ ቀን ከሌሊት ከሚሰራው ከጨለማው ሐሳብ ጠንካራ ሆነ መጽናት የምትችለው በሚለዋወጥ ዓለም ውስጥ ሁል ቀን ጸንተ ደስታህን ጠብቀ፣ ክብርህን ጠብቀ፣ ኃይልህን ጠብቀ ለተጠራበት ጥሪ ኖረ ማለፍ የምትችለው የመጀመሪያውና ዋናው አካባቢ ላይ የሚኖረው እውነት ነው። እሱ ደግሞ ከጸለዩ በኋላ ይላል። ክብር ለኢየሱስ ይሁን። ከጸለይኩ በኋላ በሉ። እግዚአብሔር እንደዚህ ነው። ዛሬ ከጸለይን በኋላ ነገር ይቀየራል። ስትሪንግስ ይጨመራል። ለዚህ ነው መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። የጨለማው መንግስት አለ የሚጸልዩ ሰዎችን ያዛቸው፣ እስር ቤት ከተታቸው እና እስር ቤት ከቶ እንዲህ አላቸው፣ ሁለተኛ በዚህ ስም እንዳትጸልዩ ብሎ አስጠንቅቆ በእስር ቤት አስገቧቸው። ሰዎቹ እስር ቤትም ጸሎት አላቆሙ። እስር ቤት በሚጸልዩበት ጊዜ ልና መጽሐፍ ሲናገር እስር ቤት የእግዚአብሔር መልአክ አይከለክለው፣ መንፈስ ቅዱስ አይከለክለው። እየጸለዩ ሳለ አካባቢውን የእግዚአብሔር መንፈስ ሞላው። ከዛስ የእግዚአብሔር መልአክ ከሰማይ መጣ፣ ቀጥ ብሎ መጣና እንደዚህ ያደረገ፣ በሩን ከፍቶ ስለ ኢየሱስ ክርስቶስ ከፊት ይልቅ በግልጥ እንዲናገሩ ወደ አደባባይ ወጣቸው። በማለዳ ጸሐፍትና ፈሪሳን መጡና ሲያዩት በሩ ውስጥ ሰዎቹ የሉ። እንዴት ለቀቃቸው ብሎ ሰውየውን ያዙት፣ ደጅ ጠባቂው። በኋላ አንድ ወሬኛ ከሩጭ ወጣና የትናንት እዚህ ስፍራ ያሰርናቸው ሰዎች ከትናንት ወዲያ በተያዙበት በዛው ስፍራ በተያዙበት ኬስ ተመሳሳይ ስራ እየሰሩ ነው። ኢየሱስን እየሰበኩት። አዎ አይ ህግ አይዝህም። ትጸልያለህ፣ ከህግ በላይ ትወጣለህ። ማን ነው አሜን የሚለኝ? እዚህ ከኔ ጋር ቀኝ እጁን አንድ ሰው ይስጠኝን። ጸልያለሁ ይበል። ከህግ በላይ እሄዳለሁ። መጸለይ ሞኝነት አይደለም። መጸለይ አቅም የለኝም አንተ በኔ አቅም ነህ ማለት ነው። መጸለይ ማለት እኔ ለኔ አላቅም አንተ በኔ ታውቃለህ። የኔ ዊዝደም ነገን አያደርሰኝም፣ የኔ ቢዝነስ ስኬቴን አያመጣውም። ችሎታዬ አንተ ነህ። ተንበርክኬ ጠይቀሃለሁ፣ በአደባባይ ተከፍለኛለህ። እግዚአብሔር በእኛ መካከል ይሰራል። አንድ ሰው ላይ ዛሬ ኃይሉ ይታደሳል። አለመጸለይ እና አለመተንፈስ አንድ ነው። የማይተነፍስ ሰው ስሙ ሬሳ እንደሆነ ልክ ከሰውነት የሞተ ሰው ሬሳ እንደሚባል የፈለገ ዶክተር ቢሆን ዶክተር ከሌ ሬሳ ነው የሚባለው። ሬሳው ገባ ወጣ ነው የምትለው። አረ
ሬሳው የት ደረሰ? ለቀብር ወጣ ነው የምትለው። ሰውየው እኮ ብዙ ነገር ሰርቶ ሊሆን ይችላል ነው እኮ የምትለው። እንደዛ ነው የምትለው። የማይተነፍስ ሰው ሬሳ እንደሚባል፣ የማይጸልይ ሰው ከአባቱ አክሰስ ስለሌለው ሊሆን እንደሚችል እናንተ ታውቁታላችሁ። ጌታ ይባርካችሁ። ስለዚህ መጸለይ መተንፈስ ነው። አሜን ነው። ነካ አድርጎና መጸለይ መተንፈስ ነው። ይኸውና በደንብ ተንፍስ ብለው ዝም ብለህ ተንፍስ። አንተ ጫካር ለነገር ጠቅጥቀ በሆዲዚ የምትይዘው ከብዶሃል። ተንፍስ በርከክ ብለህ። ሁሉን የሚሰማ የእስራኤል ቅዱስ አለ። እኔ ላልረዳህ ይችላል፣ እናት ላትረዳ ትችላለህ። ያዳነህ ጌታ ግን ይረዳሃል። የማይታዘብ ጌታ ለሱ ፊት ብርክክ ብላችሁ ተንፍሱ። የሚተነፍስ ሰው መልስ ያገኛል። ለምን እንዲህ ያልሽኝ እኮ አይደለም። ለኔ ማትነግሪኝ ነገር የምትነግሪው እኮ ስለማይታዘብሽ ነው። ትምህርትሽን አይጠይቅ፣ እድሜትሽን አይጠይቅ፣ ምናምን አይጠይቅ። ብርክክ ብለህ አባት ከልጅ ጋር እንደሚያወራ ተንፍስ። አልሰማችሁም? ባካችሁ ነካ አድርጉና ተንፍስ በለው። ተንፍስ ተንፍስ። ክብር ለኢየሱስ ይሁን። ይሄ የመተንፈስ ዓለም ቤት ነው። እንተነፍሳለን። እግዚአብሔር አካባቢያችን ላይ አየር ያመጣል። የራሱን ፕሬዘንስ ያመጣል። ክብር ለጌታ ይሁን። ፈጠን ብዬ በጣም ላወራችሁ የፈለኩት ቦታ ጋር አልሄድም። ጠላት ወይንም ደግሞ የጨለማው መንግስት ለቆ የሚሄደው ቦታ አለ። ዓለም በክፋት ተይዛለች ይላል አይደል? በክፋት ከተያዘች አንተ ስትጸልይ እሱ ለቆ የሚሄደው ምን አለ? ቦታ አለ። ምድር የምታልፈው ቅዱሳን ስፍራ ሲይዙ፣ ሰው ለፍቶ ለአመፅ ካደረገው ምን ዋጋ አለው? ያንን ዓለም አክሰስ የምናደርገው እንደነሱ በጦርነት አይደለም፣ በመጸለይና በመስራት። ብዙ ሰው ጸሎትን ሲያስብ በር ዘግቶ ያስባል። ነው ወይ? ወደ ስራ ሂዱ። ወደ ስራ የሚሄድ ሰው በጣም ነው ወደኔ በጣም ተነሽ ወደ ስራ የሚሄደው። ወደ ስራ ሂዱ። እንደውም አንድ ጓደኛ ያለኝ ተነስ የሚል ጧት ይጽፍልኛል። ተነስ የሚል ወደ ስራ መሄድ መቻል አለበት። ግን እየነዳ ጸልያለሁ። አሜን ነው። እሺ ጮና እየነዳው ጸልያለሁ። እናንተ እንኳን ጌታ ይባርካችሁ እየተነዳላችሁ ነው የምትጸልዩት መሰለኝ። እንደውም ብዙ ነው ስራ ያለው እኮ። እየነዳ ጸልያለህ፣ እየተነዳልህ ጸልያለህ፣ ባስ ላይ ሆነ ጸልያለህ፣ ቢሮ ውስጥ ሆነ ጸልያለህ። በሁሉ ቦታ እንጸልያለን። ከዛስ እንወርሳለን። ሲጮህ አንድ ሰው እወርሳለሁ ይበለኝ። የሚጸልይ ሰው ይወርሳል። ማቴዎስ 9:25 እናንተ ታነቡታላችሁ። ስንጸልይ በህይወታችን የሚሆኑ 3 ነገሮችን ልንገራችሁ። የመጀመሪያው ከኔ ጋር ነው። በምትጸልዩበት ጊዜ የመጀመሪያው የሚሆነው 3 ነገር አለ። አንዱን ነው የምነግራችሁ። አይናችሁ ይከፈታል። አሜን ነው። አይናችሁ ይከፈታል። ምን ማለት ነው? ህይወትን ከግምት ትወጡና በምሪት ትሄዳላችሁ። ለምሳሌ አይን መከፈት 3 አይነት ስቴፕ አለው። አሁንም ማወራችሁ የመጀመሪያውን ስቴፕ ነው። 2 እና 3 ወደፊት እንማራዋለን። እንደ መልእክት ስለሆነ ዛሬ ወሰድኩት። ይሁላችሁ እግዚአብሔር ቤተሰቦች፣ የሚጸልዩ ሰዎች አይናቸው ስለሚከፈትላቸው በዙሪያቸው ላይ በእነሱ ቴሪቶሪ እነሱ ባሉበት አቅጣጫ የጌታ መንፈስ በኃይል ኦፕሬት ስለሚያደርግ ስለሚንቀሳቀስ የሰዎችን ሐሳብ በቀላሉ ዴዘርን ማድረግ ይችላል። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 ቁጥር 41 ላይ እንዲህ ይላል የሰዎችን ልብ ስለሚያውቅ በማንም ላይ አይተማመንባቸውም ነበር ይላል። አየህ፣ ህይወትህን የትግል የሚያደርጉት፣ ቢዝነስህን የትግል የሚያደርጉት፣ ትዳርህን የትግል የሚያደርጉት፣ አገልግሎትህን የትግል የሚያደርጉ ሰዎች በምድር ላይ ብዙ ናቸው። እንዴት በምን የት ቦታ እንደምታገኛቸው አታውቅም። እንዴት ወደ ህይወት እንደሚመጡ አታውቅም። ይኸውልህ እኔ በርካታ ሰዎችን በዚህ አጭር ዕድሜ ሳይ የሚናገረኝ ነገር ሰውየውና የምሰማው ነገር ይለያል። የሚናገረኝ ነገር ተነስቼ ልቤ ደስ ሲለው የመስጥ መንፈሴ አይኔ ስለበራ ግን ውሸታም ነው ይለኛል። አሁን የሚናገረኝን ልስማው፣ ውስጥ የሚለኝን ልስማው። አይን ከበራስ ቢዝነስን ቴክር ታደርጋለህ፣ ላይፍን ቴክር ታደርጋለህ፣ አገልግሎትን ቴክር ታደርጋለህ። ሰው የተሸወደው ከሚሰማው ነገር ነው። ለምን? ስለማይጸልይ የመንፈስ ዓለም በዙሪያው ስለሌለ በዛ ምትክ የጨለማው መንግስት ስለሚሰራ ሰውን እንደ ሰውነቱ ነው የሚቀበለው። ጌታ ኢየሱስ ግን እንደዛ አይደለም።
ጠላት ሰርፕራይዝ የሚያደርገው አምላክ የለንም። ጠላት ሰርፕራይዝ አያደርገው። ቆንጆ ንግግር ሰርፕራይዝ አያደርገው። ደስ የሚል ንግግር ከኔ ጋር ናቸው ምናምን አይልም። ልብን ያውቃል። እኔ ለማን ነው የምጸልየው ዛሬ? ከዚህ በኋላ አትሸወደው። ውሰድ አሜን ብለህ በንግግር ብዛት፣ በጥሩ ንግግር ብዛት ልብህ አይነቃም። ከሚናገራቸው ተነስተ ሳይሆን ልባቸውን የምታይበት የጸሎት መንፈስ ባንተ ላይ ይወርዳል። በርካታ ሚኒስትሪዎች አታኪንግ ውስጥ የገቡት ለምንድን ነው ካላችሁ፣ ሊደሮቹ ያሉት ሊደሮች አይናቸው የተከፈተ አይደለም። የእግዚአብሔር ቤት ውስጥ የቆይታ ብዛት ነው እንጂ ያላቸው፣ የትምህርት ብዛት ነው እንጂ ያላቸው፣ ጉዳዩን የሚያስኬዱት ከትምህርትና ከሚሰሙት አንግል ነው እንጂ ዴዘርት ስፒሪት የላቸው። ዴዘርት ስፒሪት በሚጸልዩ ሰዎች ነው የሚመጣው። ሊደር ከሆንክ፣ ለቢዝነስ ሊደር ከሆንክ፣ ለህይወት ሊደር ከሆንክ፣ ለምትሰራው ተቋም ሊደር ከሆንክ ሰክሰስፉል የሚያደርግህ ትልቁና ዋናው መገለጥ አይኖች ተከፍተው የምትቀጥራቸው ሰዎች ካለባበሳቸው ውስጥ፣ ከንግግራቸው ውስጥ፣ አንተን ካቆለመጡበት ውስጥ ላይ ያለውን የልባቸውን ኢንተረስት ማወቅ መቻል አለብህ። ማወቅ መቻል አለብህ። በጌታ ፍቅር ይሄን ልንገራችሁ። እግዚአብሔር እንዲህ ያደረገ አንድ ጊዜ ኤልያስን እንደዚህ አለው፣ ስማ አለው፣ አይነ ተከፍቷል አለው። ያ ከፍተኸዋል። አሁን አለው በምድር ላይ ረሃብ ነው አለው። ግን አለው ወደ ባለ ሀብት አልልክህም አለው። ገንዘብ ወዳለው ወደ ገበሬ አልልክህም አለው። እህል ወዳለው አልልክህም አለው። እና ወደ እነ ምትልክ በልታ ጠጥታ ልትሞት ወደ ተዘጋጀችው ግን እልካለሁ አለው። ሴትኛዋን መንፈስ ዓለም ሲያያት የተረፈ ነገር አላት። አሁን የቱን ነው የምታምነው? ቤቷን ነው የምታምነው? እህሏን ነው የምታምነው? ዘይቷን ነው የምታምነው? ምኗን ነው የምታምነው? አየህ፣ የመንፈስ ዓለም ልቀቱ ስትገባ ፊዚካል ዓለም ላይ ያለውን ወደ ልብ አታስገባም። መንፈስ ዓለም ይበልጣል። ለማን ነው የምጸልየው ዛሬ? አዲቬ ፕራሃዳስ እነዚህ ቀኝ እጆች ላይ ክብር ይውደቅ፣ ክብር ይውደቅ። ህይወታችሁን በገዛ ፍቃዳችሁ ለጠላት አትስጡ። እናንተ አልገባችሁም ማለት እግዚአብሔር አልተሳስቷል ማለት አይደለም። ላጣችሁት ላጣናቸው ለየትኛቸውም ነገሮች እኛ ስላልገባን እንጂ እግዚአብሔር ተሳስቶ አይደለም። ሰው በልቡ ምን እንደሚያስብ አታውቅም። የብዙ ሰው ህይወት ተወግቶ መንገድ ላይ የቀረው በሩቅ ሰው አይምሰል፣ በቅርብ ሰው ነው። ላጣችሁት ማጣት ሁሉ ሰይጣን ሁለት ቀን ለብሶ አይደለም የሚመጣው፣ ፓስቲዬ እያለ የሚመጣው አስራትዬ እኮ ምናምን። ጌታ ኢየሱስና ጴጥሮስ አብረው ቁጭ ብለው ታልፌ የምሰጥበት ሰዓት ደረሰ፣ እንደው በዴና እንደ ጨካኝ መጥተው ይወስዱኛል ምናምን ሲል፣ ይሄ ባንተ አይሁን እኔ አብሬ እስከ መጨረሻው ነኝ ምናምን አለ ማለት። ጌታ ግን ልብን ዝም በል አንተ አለ። ምንድን ነው የምትለው? እንዴ ምንድን ነው እንዴ? ፓፓዬ ያው በዚህ ሰዓት ፓፒ እኔ እስከ መጨረሻው ካንተ ጋር ነኝ፣ ምድር ከሰማይ የምትገለባበት ምናምን ሲል፣ ዶሮ 3 ጊዜ ሳይጮህ ትክደኛለህ አለው። ተረጋግተህ የምትኖረው የመንፈስ አይኖች ሲበሩልህ ነው። የመንፈስ አይኖች ሲበሩልህ ነው። ሰው ከጥቅሙ ጋር ነው ያለው። ሰው ጥቅሙ ተነክቶበት ካንተ ጋር መሆን አይችልም። ሰው እየወጋው አንተ ጋር ከሆነ አይኖቹ በርቶለታል ማለት ነው። እያሳደድከው ከባረከ የኢየሱስ ነው ማለት ነው። እየጠላኸው ከወደደህ ዓላማው ጋር ከተጣበቀ አለው ማለት ነው። ሰው መንፈሳዊ ካልሆነ አሁን ያለው ሁኔታ ያያላችሁ። ዶሮ ሳይጮህ 3 ጊዜ እንዳለውም ይላል። ዶሮ ሳይጮህ ጌታችን አረ ተመልሶ ነው የፈለገው፣ ተመልሶ ነው ያገኘው። ለሁሉም ሐዋርያቶች ወደ ተራራ ወጥቶ መጸለይ ጀመረ። ተራራ ላይ ሲጸልይ ይሁዳ ያ አጠቅሶ የሰጠው ይሁዳ ትሸጠኛለህ ያለው ይሁዳ መጣ። ቀጥ ብሎ መጣ። ከተራራ ከወረደ በኋላ ይሁዳ ሰዎችን ይዞ ሳይመጣ ነካ አረጋቸውና ትተኛላችሁ እንዴ? የሰው ልጅ ታልፎ የሚሰጥበት ሰዓት ደርሷል።
የመከራን ጽዋ ስለናንተ ታልፎ ይወስዳል። ይኸውልህ ይሁዳ ሰራዊት ይዞ ሲመጣ ለኢየሱስ ሰርፕራይዝ አይደለም። ያውቃል ነገ ምን እንደሚሆንበት በማን እንደሚሆንበት ያውቃል። ህይወትን በሰርፕራይዝ አትምራው። ተፈቅዶልሃል ምን እንዳለ እንድታቅ። ውስጥ ያለው መንፈስ ሁሉን ይመረምራል፣ እሱ ግን አይመረመርም። ምን ማለት ነው? አንተ ጋር ሆሊነስ ካለ፣ አንተ ጋር የመንፈስ ቅዱስ ኃይል ካለ፣ አንተ ምጸልይ ከሆነ ለምን ክርስቲያን አይሆንም? ክፉ የሚያስብ ከሆነ ስክሪኑ ክፍት ነው። እግዚአብሔር የክፋት አምላክ አይደለም። መልካም ነገር እንጂ የሚሸፈነው ክፋት በሰው ላይ ስታስብ ወዲያው ትገለጣል። ይሄ 2018 ማለዳው ላይ ምነግራችሁ ለምን ነው ታውቃላችሁ? በጣም ከባድ የሆነ የፍየል ምላስ የበሉ በንግግራቸው በርካታ ነገር የሚያደርጉ በምድር ላይ የተበተኑበት የጨለማ ስፒሪት ያለባቸው ሰዎች አሉ። እነዚህ ሰዎች መንፈስ ቅዱስ ይሰራቸዋል፣ ደግሞም ያስራቸዋል። ነገር ግን አንዳንድ ጊዜ ወደ ህይወታችን ሲመጡ ስለኛ ካላቸው ከመልካም ነገር ተነስተን ልባችንን ልናስተካክል አይገባም። ክብር ለጌታ ይሁን። አይናችሁን ከፍታችሁ በጥንቃቄ አይኑ ውስጥ ያለውን እውነት ማየት መቻል አለባችሁ። ያኔ ነው እጃችሁ ላይ ያለውን ማብዛት አዲስ መቀበል የሚቻለው። ያለበለዚያስ የሚመጣ ወይም የመጣው ነገር ማጥፊያም መጥፊያም ሰዎች ናቸው የሚሆኑት። በአንጻሩ ስትጸልዩ የሰዎችን ክፋት ብቻ ሳይሆን ለይታችሁ ከነሱ የምትጠነቀቁት at the same time ለስኬታችሁ፣ ለሰክሰሳችሁ፣ ለብለሲንጋችሁ፣ ለመበርታታችሁ የሚሆኑ ወደ እናንተ አይታችኋቸው ማታቋቸው በምሪት ግን በአንድም በሌላም ኮኔክት የሚያደርጉ ሰዎች ሲመጡ በር አትዝጉ። አይን መከፈት እነሱን ለመቀበል ይረዳል። በርካታ ለስኬታችን በር የሚሆኑ ሰዎች ሪጀክት አድርገናቸዋል። ለምን? አይመስሉም ሰዎቹ ስናያቸው። አለባበሳቸው ዜሮ ሊሆን ይችላል፣ አመለካከታቸው ዜሮ ሊሆን ይችላል። አንዳንዴ ደግሞ ከኛ ሩቅ የሆኑና ወደ ላይ ወጡና እንዴት ከኔን ሪስፔክት ያደርገኛል? እንዴት ከሱ ጋር ፊት አደርጋለሁ? ኖ አይን ከተከፈተ ያኛውንም መቃወም የኛውንም መቀበል ትችላለህ። አሜን ነው። ክብር ለጌታ ይሁን። ለመጨረሻችን ልንገራችሁና ልጸልይ። እንደዚህ ይላል አብርሃምም በማለዳ ተነስቶ በበር በነበረበት ጊዜ ሁለት ሰው የሚመስሉ ግን ከሰማይ የሚመጡ ሰዎች አገኘ። ከወዴት ናቸው አላቸው። እባካችሁ ወደ ቤት ይግባ። አየህ ዲዘርኒንግ ስፒሪት ባይኖረው የዛን ቀን የነበረውን ፕሮፌሲ ወደ ቤቱ አይቀበልም ነበር። ወደ ቤቱ አስገባ። እባካችሁ ብሎ አስገባ። እግራቸውን አጠበ። ሳራ አላት እኔ ወይፈን እስከማረድ ቂጣ አንቺ እዛ ለውሽ አላት። ወይፈን አዶ መጣ። እሷ ቂጣውን አመጣች፣ አበላቸው። የከረመ የወረደ መልካም ፍሪዳ ቀር ሚስት የት ሄደች አሉት። በጓዳ ናት። ልጅ የለህም አይደል አሉት። አዎ የለኝም። ሚስት ስም ሳራ ነው? አዎ። በሚመጣው ዓመት ወንድ ልጅ አይኑ ይበራል። ሰው ማንም ማስቀመጥ እንዳለበት ያውቃል። ኮተታም ኮልኮሌ አታስገባ ይልሃል። አንተ ነህ። አሜን በል። አታስገባ። ህይወትን በኮተት ይሞሉታል። የእግዚአብሔር ቃል እውነት የሌላቸው በምሪት የማይሄዱ በመሬት የሚሄዱ ያደርሰኛል ብለው የሚነዱ ሁሉም ቦታ አደገኛ ናቸው። በር መከፈት ያለበት ለዚህ ነው። አንዳንድ ሰዎች መልካቸው ሩቅ ሊሆን ይችላል፣ ገንዘባቸው ሩቅ ሊሆን ይችላል፣ ትምህርታቸው ሩቅ ሊሆን ይችላል። ነገር ግን ለስኬት መልካም ከሆኑ በርን ክፈት፣ ይግቡ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።